አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ሀሚሎች እንዴት ናችሁ? ኢድ ሙባረክ ብለናል ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱን ቪዲዮአችንን ማለት ነው። ዛሬ እንግዲህ ኢድ ነው ማለት ነው። ከእናንተ ጋር እንዴት ነበረ? ተኛ ጋር ሰውያችን አንድ በግ አንጥቶልን አርደናል ማለት ነው። ግን ጉል ማሻአላ እያላችሁ ያው እየሰራሁ ስለሆነ እንትን ያልኩት ጉል ማሻአላ በሉ ማለት ነው። እና እንዴት ናችሁ? ደግሞ ለሚቀጥለው እንደዚሁ የሚያደርሰን አላህ ያደርገን ማለት ነው። እና ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላህ። ለአረፋ የቀረበልን በግ ይሄን ይመስላል ማለት ነው። እናንተስ እንዴት ቀርቦላችኋል? የመርያም ቅመሞች ማለት ነው። እኛ ጋር ደግሞ ያው በቃ ሰውያችን እንደዛ አንጥቶ አርደናል። ያው አንዴ ትንሽ አራት እንደዛ ነን። ለኛ ይሄን ይዞል መጥቶናል ማለት ነው። ከዛ እንግዲህ ገፈፋ ጀምረናል። ደግሞ ገፈፋም ይሄው እንግዲህ ያው ስለሰጠን እኛው የገፈፍነው እዚሁ ማለት ነው። በነገራችን ላይ ማለት ነው ያው ሙሉ ለስትገፍ ድረስ ለመስራት አይመችም። እኔ ያው ካሜራ ላዚም መቀመጫ ስለሌለ ያው እኔ ትንሽ ቆረጥ እያረኩ ነው ማለት ነው እንትን ያልኩት እና ይሄን ይመስላል። አሁን እዚህ እየገፈፍኩ ነው ማለት ነው። በነገራችን ላይ የበግ ስጋ በጣም ምርጥ ነው ማለት ነው። በጣም ተስማሚ ነው ያኔ አሪፍ ነው። ይሄን ይመስላል ይዘናታል ማለት ነው። መግፈፍ ይሄን ይመስላል ማለት ነው። ላቱም ይሄን ይመስላል ማለት ነው። እና ይሄን ይመስላል ያው አላቆያኔ የተቋረጠ ነው እንትን የምለው ማለት ነው። አይመችም ስራ ላይ ስለሆነ ብዙም እንደዚህ አይመችም። ካሜራ ማን ይዞ እንትን ለማለት አይመችም ማለት ነው። እና ይሄው እንግዲህ አሁን እንግዲህ አበቃ ማለት ነው። አብቅቶ ያኔ ወዲያው እንትን እንዲያልኩት ነው። ይሄን ይመስላል ማለት ነው። አሁን እንደዛ አድርጌያለሁ ማለት ነው። አሁን ይሄን ይመስላል ጨርሻለሁ ማለት ነው። አብቅቼ ጨርሻለሁኝ እኔ ግማሽ ሄዷል ማለት ነው። ለመጣድ እዛኛው እኛ እንትን ብያለሁ ማለት ነው። ያኔ እየገነጠኩ እያለ የት እንደቀረኝ ገፍፌ አብቄን ተገፍቶ እንዲያበቃ ስጋ ምናምን እንትን እያልኩ እንዳለ ያንሰጉረው ነው ማለት ነው። እንግዲህ ይሄን ይመስላል የዛሬው አረፋችን ማለት ነው። ደግሞ ለዛኛው በአፊያ በሰላም የሚያደርግ አላህ ያደርገን እላለሁ እመኛለሁ። አሁን ደግሞ በቃ ጣታ ጥዷል ማለት ነው። ያሳየኋችሁ ይኸው አሁን ተጥዶ ልንበላ እንትን ብለናል ማለት ነው። እንግዲህ ይሄን ይመስላል ማለት ነው። እንደዛ ቪዲዮዎች ማለት ነው። ለነሱ ይሄን ሰብስክራይብ ያደርጋችሁ አበረታቱን። ግን ማሻአላ እያላችሁ ማለት ነው። ያው እኔ ላይ ሰውር ነበር ያው ሁለት ነው አሳያችሁ ነው የሚሰባዲው ማለት ነው። ቪዲዮአችንን ላይክ ሰብስክራይብ ግን እያደረጋችሁ አበረታቱን። ወዲያ ለኛ ደግሞ ይሄን ተወልን ማለት ነው። ዲህና ነው ለኛ ያረጋልን ማለት ነው። አበረታቱን ይመስላል። እንግዲህ ደግሞ በሰላም እንደዛኛው ላይ ያደርገን ማለት ነው። እና በሰላም ያደርገን አላችኋለሁ። አሁን እንግዲህ ላይክ ሰብስክራይብ ያደረጋችሁ በስሏል ያኔ አውጥቼዋለሁ ማለት ነው። በስሏል አውጥቼዋለሁ። ሰርቼ ነበር አሁን እንትን እያልኩ ነው ማለት ነው። እናንተስ እንዴት እያሳለፋችሁ ነው? ባይ ባይ። ወደ ሌላኛው ትሪ እያወልኩ ነው ማለት ነው። ልንበላ ማለት ነው። ኑ ብሉ እላለሁ ማለት ነው። በነገራችን ላይ የበግ ስጋ ምርጥ ነው ማለት ነው። አሪፍ ነው። እዚሁ ሰውየው በግ ስላለው ሳትረዱ ብሎ አንድ ሰጠን አንዴ ደግሞ እሱ ይዞ ሄደ ማለት ነው። እና ሮመዳንም እንደዛ ብንገላታም አንድ በላው ዛሬ ማለት ነው። አርዶ ያቅም ነበረ ዛሬ ለአረፋ ባለፈው ግን አርዶ ያለ ኤዲ ግን አሁን ግን ያው ያኔ ተዛው ተከፋፍል አሁን ግን ለብቻችን አንድ ያረድ የለም ማለት ነው። በጉም እንዲያያችሁት ያን ይመስል ነበረ ማለት ነው። ቆንጆ በግ ነበር ማለት ነው። ያው የዛ ሀገር በግ እንደኛ ሀገር በግ አይሆንም በነገራችን ላይ ያው ግን አሪፍ ነው ያኔ የነንም ያጣዋል ማለት ነው። የኛ ሀገር በግና ይሄ አንድ አይደለም። ስጋው ራሱ የዚህ ያው ቅልጥ ያለ ነው አይበላም። ሲጀመር የኛ እኮ ጥፍጥናው በጣም ሀይል አለው የኛ ማለት ነው። መረቁ ራሱ ሀይል አለው። የኛ ሀገር ሁሉም ነገር ቢሆን የሀገራችንን የሚያህል የለም። ግን ቢሆንም ያንን አሁን የማያገኝም ቢሆን ወላሂ አልሐምዱሊላህ ማለት ነው። እና እንዴት ነበራችሁ? እኛ እንግዲህ ወዲያው አደራረግን ወዲያው ጠባባናት ወዲያው ልንበላ አሁን ደግሞ እያወልኩ ነው ማለት ነው። አሁን ጨረስኩ ሀውሌ በቃ ይህን ይመስላል ማለት ነው። የመርየም ቅመሞች ባላችሁበት ሰላማችሁ ይብዛ ሀቢቢዎች ማለት ነው። እና እንደዚህ ይመስል ነበረ ማለት ነው። እና ይሄን ይመስላል።
ፋሚሊዎች ይህን ይመስላል ቆይታችን ማለት ነው። እንዳየት እንዲይዟችኋል። እኛ ይህን ይመስላል እንደዚህ እኛ ሀወል ነው ልንበላ ማለት ነው። እንበላ ማለት ነው። በገጠር ይሄን ይመስላል። ያው እኛ ጋር ሰገድ የለ ምን የለ ብቻ አልሐምዱሊላህ ሁሉም ነገር ዝሮ አላህ ያለው ነው የሚሆነው እና እንደ ይመስላል። ያው ሰገድም የለ እኛው ብቻ ስለሆነ ያለ ነው። ምንም የለ ዝሮ ያው አሁን አላሰራራን ያው ልንበላ ነው ማለት ነው። ይህን ይመስላል። ላይክ እያደረጋችሁ አበረታቱኝ። እንግዲህ ደግሞ ይኸው እየጠበስኩ ማለት ነው። በፍም እየጠበስኩ ልበላ ማለት ነው። ነገራችን ላይ የነ ራሱን አሰጣችሁም ብያለሁ ማለት ለብቻ ነው በራሴ ነው ባለው ብዬ ማለት ነው። እና ያን ይመስላል ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ በሰላም በጤና እላለሁ ማለት ነው። ቪዲዮአችንን ላይክ ሰብስክራይብ እያደረጋችሁ አበረታቱን የመዲያም ቅመሞች ማለት ነው።